በድምጻችን ይሰማ ላይ አሳሪ የነበሩት እነዚህ ቡድኖች አዛ ሲያረጉ የነበሩት ሙስሊሙ ማህበረሰብ ስንቱ ተደፈረ፣ ስንቱ ተገደለ፣ ስንቱ ከሀገር ተሰደደ፣ የእህቶቻችን ሂጃብ ስንቱ ተገፈፈ፣ ስንት መከራ መጣ። አላህ ግን አሳየን ውርደቱን። ታስረው አላህ አሳየን። አሁንም ያን ውርደት አላህ እንዲያሳየን እንማጸነዋለን። በማን ላይ? በእነዚህ አይነት አምባገነኖች ላይ። ሌላ አይደለም፣ የኢስላም ጥላቻ ነው። ወላሂ ምንም አይደለም። እዚህም አዲስ አበባ ዩኒቨርሲቲ ሙስሊም እህቶቻችን ላይ ሂጃብ አትለብሱም ብሎ ስንት ቀናቸው ከትምህርት ከተፈናቀሉ፣ ስንት ቀናቸው። እኔ የሀገር ጠላት የሆኑ ሰዎች የሀገር ጠላት ብዬ ነው መጠራቸው። ለምን ከተባለ ዲኑን የያዘ ስነ ምግባር ያላት ስነ ምግባር ያለው ወንድማችን እህታችን በአካዳሚክ ዕውቀት ትልቅ ደረጃ ከደረሱ ለሀገሪቷ ትልቅ ተስፋዎች እነዚህ ናቸው። ከሙስና የጸዱ ከግሩፕተኝነት የጸዱ በፍትህ ብቻ አላህ ያየኛል፣ የሆነች ተንኮል ብሰራ ያለ አግባብ የሆነ ነገር ባደርግ ብፈርም ምን ባደርግ ማን ያየኛል ይላሉ። አላህ ያየኛል ብለው ለሀገሪቷ ተስፋዎች እነዚህ ነበሩ። ነገር ግን የሀገር ጠላቶች የኢስላም ጥላቻ ያለባቸው በየቦታው በመንግስት መዋቅር ላይ ያሉ ሁሌም ስልጣናቸውን ተገን አድርገው የተለያየ ምክንያት እያደረጉ ሙስሊም ወንድሞቻችንና እህቶቻችንን ከትምህርት ያፈናቅላሉ። አትሂዳት በለው እንዲሄድ አድርገው የሚባል ቋንቋ አለ አይደል? አትማራት በለው እንዳይማር አድርገው። በምን? በሂጃብ፣ በምን? በሶላት፣ በተለያዩ መንገድ። ቅንነት ቢኖር መልካምነት ቢኖር የደህንነት ጉዳይ ነው። ሴት አሉ አይደል? ፈታሽ፣ ዘበኞች፣ ጠባቂዎች። እስቲ ፊትሽ አይታ ማስገባት ይቻላል። በትምህርት ቤት ውስጥ ጥሩ ተማሪ በስነ ምግባር የሚታወቁት እነዚህ እህቶቻችን ወንድሞቻችን ግን ጥላቻ ያወራቸው አእምሯቸው የታወረ የእህቶቻችን ሂጃብ አይደለም ችግር የፈጠረው የነሱ አእምሮ ነው። ችግር የፈጠረው የተሸፈነው የነሱ አእምሮ ነው። የታወረው የነሱ ልቦና ነው። የሀገር ጠላቶች ብዬ ምጠራቸው ትምህርት ሚኒስቴር በየጊዜው በሙስሊሙ ላይ የተለያየ በላይ ያመጣል። በሚታተሙ መጽሐፎች ላይ አሁንን ጭምር ከአባን ለሙስሊሙ ምን አድርጎ ነው የሳለው? ተመልከቱ። የሰባተኛ ክፍል መጽሐፍ ላይ ዒድ ሲመጣ ብሔራዊ ፈተና ብሎ ያውጃሉ። ዒዱን ቀን እያወቁት ሙስሊሙ የዒዱ ቀኑን ዋዜማውን ዒዱን እያለ ያክብር ወይስ በፈተናው ይጨናነቅ? ይሄ ለሀገር የሚበጅ አይደለም፣ ሀገርን ውድቀት ውስጥ የሚከት ነው። ስለዚህ መንግስትም እንደነዚህ አይነት አካላቶችን ጥብቅ እርምጃ እንዲወስድባቸው እንጠይቃለን። የእኛም ቤታችን መጅሊሳችን ጉዳዩ ላይ እየሄደበት ነው። ከዚህ በላይ ግን ሊሄድበት ይገባል። ሙስሊሙ እየጠበቀ ነው። እነዚህን ሰዎች ለፍርድ ሊያቆማቸው ይገባል። ሁሌ ሹሩሩ አያስፈልግም። እነዚህን ሰዎች ለፍርድ ሊያቀርባቸው ይገባል። የኢስላም ጥላቻ ያለባቸው ሰዎች ነው የሚያደርጉት። አላህ ስለነገረን ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዐዚዝ ሐሚድ። ከነሱ ምንም አልጥሉባቸውም አሸናፊና ምስጉን በሆነው በአላህ ስላመኑ ነው። አለዚ ለሁ ሙልኩ ሰማዋቲ والأرض والله على كل شيء شهيد بلو الله